ማህበረሰብ እኮ ጥላ እኔ እናንተ የት ገበያ ተገናኝተን ነው ወከብል ግን ነኝ ያየው አንተ ደግሞ በደንብ አዳምጥ እሱ ማናጀር ነው እሷ ደግሞ የሱ ማናጀር ነች እና አንዳንድ ነገር እየረሳ ሲያስቸግረኝ ነው ማናጀር የቀጠርኩለት ምንድነው የምሽት ቤት ማብራት መስል እንዴ እንትን ማለት ደግሞ ስንት አይነት ልብስ ነው የለበሽው? አንተ ሰውዬ ተወኝ። ምንድነው ቀጣጣ ነገር ደህና ነገር አለብሽ እንዴ አንቺ? ስንት ነው ማርምሽ አንቺ? ኧረ አንተ ቆይ ለምን ታይኛለህ? ደግሞ አንተ ራስህ የለበስከው ምንድነው? ጃኬት ነው ቬሎ ነው? ያለበሽ አረባከን ከረባትከና ትንሽ አላለው ታንቀህ እንዳትሞት። ምን አገባሽ? ከሰለቸ ገመድ ወይ መርዝ ገዛለሁ። የራሷ ያረባት ይሰጣም መሰለኝ። ራስ ሻሻ ባኮደ ዘይ ሲበናስ ሰዎች ቀጥታ ስርጭት ላይ ናችሁ እኮ ክብራን እንዴት ቆይታችኋል? ዛሬ እንግዲህ እንደተለመደው የአንድ ሰው ህይወት ዘው ላይ እንገባ ሰዓታችንን ጠብቀን ተገኝተናል። ያለነው የቲክቶከር ቤት ነው። ሁላችንም እንዳስተዋልነው ደግሞ ዛሬ በቲክቶክ እና በዩቲዩብ መንደር በሁለት ተጽዕኖ ፈጣሪ መካከል የነበረው የቃላት ጦርነት አስጨንቆናል። እኛም እዛ እንትን ውስጥ ዘው ብለን ገብተናል። ተከታተሉን ቤተሰቦቻችን። ፋሚሊ እንግዲህ እንደምታዩት እኔ በሰዓት ተገኝቻለሁ እሱ ግን እስካሁን አልመጣም ለምን ስራውን ያውቃል አይመጣም ከና አይመጣም እንዳጠብቁት እኔ ያው እንግዲህ በሰዓት ተገኝኩት በራሴ ኮንፊደንስ ስላለኝ ነው ባደረኩት ነገር ኮንፊደንስ ስላለኝ ነው እስካሁን የተገኘሁት አይመጣም ትንሽ አስጠበቅኳችሁ መሰለኝ ትንሽ ልጅ ጉዳይ ገጥሞ ነው ያረፈርኩት እና ኤልዌይ ላስታውቃችሁ እሱ ማናጀር ነው እሷ ደግሞ የሱ ማናጀር ነች እና አንዳንድ ነገር እየረሳ ሲያስቸግረኝ ነው ማናጀር የቀጠርኩለት ውጪ ሹፌር አለ እሷ ደግሞ የሱ ማናጀር ነች እና በጣም እያረፈደ ሲያስቸግረኝ ነው ማናጀር የቀጠርኩለት ማህበረሰብ እኮ ጥላ እንዴት ነው አንድ ጥላ ስር እየኖርን ሊያውም ሁሉም የሚያየን ሚዲያ ላይ ወተን እንዳሻ የሆንን ታውን የምንለው ደሞም ትተን እንዳንተዋቸው እጅግ ከምንወዳት ከምናከብራት ቤተክርስቲያናችን ጋር ስማቸው አብሮ እየተነሳ ነው የኋላ ታሪኬን እያነሱ ነው አሁን ላይ ያሸማቀቁኝና እይታ ሊያገኙብኝ የሚሞክሩት የሚል ነገር ታነሳለች እዚህ ላይ ምን አሰባለሁ ያ ሁሉ ነገር ከተፈጠረ በኋላ የመመለስሽና ንሳይ መግባትሽ ነገር ስንሰማ አብዛኞቻችን ደስ ነው ያለ ግን ምን ዋጋ አለው ያን ሁሉ ነገር ካየን በኋላ ምን ነው ኋላ ምን እንያለን ይሄ ከእምነቴ ጋር ያያዝ ሁሉ ነገር እኮ ትቼ ንስሐ ገብቼ ነበር እኮ የኔ እህት ንስሐ እኮ ኃጢአትን መናዘዝና መተው ነው እንደ ውሻ ወደ ጥፋታችን የምንመለስ ከሆነ ይሄ ንስሐ አይደለም
አንተስ በግል ስለምታቀርበው ዩቲዩብ ፕሮግራም እና የገቢ ማሰባሰቢያ ፕሮግራም ላይ ስለሚቀርቡት ጥያቄ ምን መልሳለህ? ብዙ ሰዎች አይን ውስጥ ያለውን መሰሶ ሲያይ ሌላ ሰው አይን ውስጥ ያለውን ጉድፍ ለማውጣት ይሞክራል ይላሉ። እሱ ሌላ ጉዳይ ነው። ከዚህ ጋር ምንም ያገናኘው ነገር የለም። ሲጀመር እኔ እናንተ የት ገበያ ተገናኝተን ነው እባክህ ብልግናዬን ያየው? አንተ ደርሰህ ጨዋ ይሆንከው። የት ገበያ ተገናኝታችሁ ነው? ምንድነው የምትሉት? እቺ ልጅ እኮ እዚህ የተገኘችው በማህበራዊ ሚዲያ ከማህበረሰቡ ወግና ባህል ውጪ ያፈነገጠ ነገር ስላካፈለችን ነው እንጂ መርካቶ ያለ ደረሰኝ ስሸታ ይዛ አይደል? ይፈም አንተ ደግሞ በደንብ አዳምጥ። ነገሩ ኃጢአት የሌለበት ይገራት ነው። ሁላችንም መልኩ ቢለያይም በማህበረሰቡ ላይ ያፈነገጠ ነገር ሰርተናል። ተሳሳት